ጋይዝ አሁን ከስዊሚንግ ፑል ነው ያለ ነው። ትንሽ ረፍ እንበልና ከዛ በኋላ ወደ ከተማ እንሄዳለን ቪዚት ለማድረግ። አሁን ሙቀት ስለሆነ ትንሽ ወደ ዋና እንሂድ። ሰላም ሰላም፣ እንዴት ናችሁ? እንደምናላችሁ። ዛሬ የምንገናኘው አዲስ ብሎግ ነው። ሁለተኛችን ቀን ነው ከአርባ ምንጭ። አሁን የመጣ ነው ለጉብኝት ወደ ጫካ አካባቢ ምንጮች ስያሜ ያገኘበትን አርባ ምንጭ የሚባለው ማውራት ትችላለህ? ንገራቸው። አርባ ምንጮች የአርባ ምንጭ ስያሜ ያገኘበትን አርባ ምንጮች ለማየት ነው የምንሄደው። አሁን የመጀመሪያው በር ላይ ነን። ልንጀምር ነው። መንገዱ ትንሽ ይከብዳል። ጋይሾች ተከታተሉ። እና እሱን በደንብ እናሳያችኋለን። ደርሰናል። አሁን እዩት፣ ልንገባ ነው። እንኳን ደህና መጣችሁ የሚባለው አርሹ ሳሮን ይደታ በትክክል እንድለው ደስ ሲል በጣም አየሩ ደስ ይላል። አይበርድም። ሾፈሩ መኪናውን ያስቀምጥና እዛ በኋላ እንሄዳለን። ወደ እኔ ዙሪያ እነዚህ ዛፎች የፍቅር ዛፎች ናቸው። ምክንያቱም እያቸው ተለያይተው ነው ያደጉት፣ ግን ተገናኙ። እነሱ አባትና እናት ተጋብተው ልጅ ወለዱና ልጃቸው እዚህ አድጎ ደረሰባቸው። ተገናኙ ከላይ ኢየሱስ የተገናኙ። ይሄ ግን ሰው አይደለም፣ ተፈጥሮ ነው። ከዚህ ነው የሚነሱ። ይሄን ዛፍ በደንብ ግን አይገርምም? የሚለያዩ ናቸው። ተጋቡ። ይሄው ይሄኛ እዚህ ጋር ማለት እንዴት ነው የሚያምር! አዎ እግዚአብሔር እሺ፣ እኔ ማንም አልሰጥም በእናትህ። እንዴት ነው ያላቸው ግን ዛፎች ይሄኛው ይገርማል። ይሄ ሀረግ ነው እንደዚህ ወፈረ። ያሁን በጣም ከባድ አዙ ወጣው አንዳዙ 140 ዓመት ይኖራል። 140 ዓመት አንዳዙ ይኖራል። 65 ዓመት ኖሮ የሞተ ያዙ ጭንቅላት አጽም 65 ጀርባ ላይ የሚገኘው ቅርፊቱ አዙ ጀርባ ላይ የሚገኘው ቅርፊቱ ነው። ለምን ያገለግላል? ለቁልፍ፣ ለአምባር፣ ለጌጣጌጥ ይጠቀሙታል ማለት ነው። ዘንዶ አጽም አለ። እዚህ ዘንዶ እንቁላል በመጣል የሚራባ
ውስጥ ገብቶ ቁጭ ያለ ከዚህ ራሱ ይወጣል። ከዚህ ራሱ ያሉ 8 ዓመት ናቸው። ከዛ በአንዳንድ እድሜ እየቀነሰ ይላል። ታፔላዎችም አሉ ላይ እሱን ኮንፈረንስ ነው ታላይሽ ነገር ከመኪና ውስጥ እየበላሁ እዚሁ አልፎ አሁን ወደ ሀይቅ ልንሄድ ነው። ላይችን ይኑለው ተከታተል ቀመደች በደንብ ሽሮ ነበር የለውም ሽሮ ሽታውም እንደ ትናንት ወይ ቀይ ከዚህ ላይ ድብ ይሰራል ምናምን አሉ። እነዚህ ይዟቸው ከተማ ሰፈር ነበር ግን ውሃው ስለሚመጣ እንደዚህ በኋላ ሰምተዋል። ይዟቸው ቤቶች እዚህ ቤት ናት ዛፍ ፎቶ ላንሳለን። ሲያምር እንመልሳለን። ቻው ወደ ኤርፖርት እንሂድ። የሆቴል መኪና ደውሎልን ሳንነሳ አሁን ወይ በባጃጅ ወይ በምንድን ነው የምንሄደው? በባጃጅ ወደ ኤርፖርት እንሄዳለን። ግን ትልቁ ሻንጣ ስላለ የኔን ጀለት የሚያስገባቸው የመጨረሻ ጊዜ ሰዓት ደቂቃ ከ40 ምንጭ አሁን
ባይ ባይ እንበላት እንግዲህ። ቻው። ደስ የሚል ሀገር ነበር። በጣም ነው የወደድኩት። አየሩን፣ ሁሉን ነገር በጣም ደስ የሚል ሀገር ነው ማለት። አሁን ባይኔ ፎቶ ላነሳ እንዳረሰው እቺን ቦታ በፍጹም አረሳትም እና ስችልም ተመልሼ እመጣለሁ ያስባለሁ። ኢቪና ልጆች አባቶችን ይዤ ወደዚህ እመጣለሁ። አሁን በረራውን እየጠበቅን ነው። አይሰማም ግን አሁን ወደ አዲስ አበባ እንሄዳለን። ከአዲስ አበባ ትንሽ ከኤርፖርት እንቆያለን። ከዛ በኋላ ወደ አልነግራችሁም። ከበረራ ውስጥ ስንገባ እላችኋለሁ የት እንደምሄደው መጨረሻ የት እንደሆነ። መልካም በረራ። ወደ አዲስ አበባ እንሂድ። መልካም በረራ ብለናል። ሰላም ጋይዝ። ትናንት ሳልቀብላችሁ ዝናብ ነበር፣ ደክሞኝ ነበር። ካሜራዋንም አልያዝኳትም። አሁን በሰላም ከባህር ዳር ደርሰናል። እዩት ሲያምር፣ በጣም ነው የሚያምር። ሙቀትም አለ እና ትንሽ ከአንዳንድ ቦታ ልሂድና ላሳያችሁ። ስለምቆይ ይሄ አሁን ከአንድ ሆቴል ገብተናል። ስሙንም አላውቅም ግን ሲያምር በደንብ እንየው። በጣም ነው የሚያምር በእውነት እና ሌላ ጊዜውን ከቤተሰብ ጋር ስላለፍኩት ነው ብዙም አልመጣው። ምክንያቱም ነገ በስንት ሰዓት በሊት በረራዬ ነው። ግን እስከዛ ድረስ ከቤተሰብ ጋር ጊዜውን አልፋለሁ። በጣም ደስ የሚል ቦታ ነው። ከውጭ ምን ሆነ አይሻል? ሰላም ከውጭ ግን ፀሐይ የሌለው ሬስቶራንቱ ትንሽ ምግብ ብንበላ ግን ከዛችሁ ይቻላል። እሺ ወዴት? ወዴት? ደስ ሲል እዩት፣ ሲያምር። አሁን ከዚህ እንብላ። በጣም ነው ደስ የሚል ቦታ ስለሆነ ይሄ ለምን አየሩ ንፋሱ ደስ ሲል
አይደለም። በጣም ደስ የሚል ቦታ ነው። ለምግብ ወይ ለመተኛት እና የዛሬ ምንም ፕሮግራም የለንም፣ ብቻ እንቀሳቀስ። ኧረ በቀኝ ይበቃኛል። አሁን ከበላሁ በኋላ ይሄም አሪፍ ነው ይመስለኛል። ቆንጆ ይሄኛው ኩርሽት እኮ አልገባችሁም? ከጽናት ጋር ገብታችሁ መጀመሪያ ጊዜ አንቺ ማሚ ምናምን ስለገባ ጋይስ ምግቡን የምንሞክረው እናየዋለን እንደሚጣፍጥ። ምግብ የደረሰ ጋይስ። ፓስታ በአትክልት ነው የመረኩት። ትሞክረው አፍቴ? አንድ ኪሎ ስጋ ያለሽ ጾም ነው። ይጣፍጣል። ይሄንን ብሎግ ስታዩ ሀብቴ ምግብ ብቻ ነው። ይሄን ምግብ ስሞክር ይሄን እያልኩኝ መቀብ ምግብ ነው። አንዳንድ ሰዎች ታውቃለህ፣ ብዙ ጊዜ በላይቭ ስገባ እየበላው ነው የምገባው። ምክንያቱም ዝም ብዬ እንደዚህ በላይ መግባት አልወድም። ወይ እየበላው ከሆነ ለምን ይሄን ጊዜውን አልይዘውም ብዬ ከዛ አንቺ ብዙ ትበያለሽ ምናምን ብለው ይሰዱኛል። ቡናችን ደርሷል። የጀበና ቡና ነው፣ ትንሽ ስኳር። ግን እኔ በእውነት የእናቴን ቡና ብቻ ነው የምጠጣው። አሁን ግን ትንሽ ስለደከመኝ ለመቀሳቀስ እንዲሆንልኝ ነው እንጂ የእናቴን ብቻ ቡና ነው የምጠጣው። የግኔ ጀበና ስለሆነ እንሞክረው። እናቴን አይበልጥም። በቀኝ አፍቴ ፍራፍሬም ነበር ለደሰ እና አልበላሁትም። እና ኮካ ነው ያስኩኝ። እኔ ኮካ ምናምን አልጠጣም ነበር ለወዴ ብዬ ነው። እና እሱ ነው